የኢትዮጵያ ብሔራዊ ባንክ ከግልና ከሶስተኛ ወገን የባንክ ሂሳብ አጠቃቀም ጋር በተያያዘ ጥብቅ መመሪያ አስተላለፈ። የኢትዮጵያ ብሔራዊ ባንክ ካደረግኩት ባለው ምርመራ ቁጥራቸው ቀላል የማይባሉ የባንክ ደንበኞች በዋናነት የንግድ ድርጅቶችና የግለሰብ ነጋዴዎች ለንግድ ስራቸው ተብሎ ከተከፈተውና በሚመለከታቸው የግብር ሰብሳቢ ተቋም ካስመዘገቡት የባንክ ሂሳቦች ውጭ የግል ባንክ ሂሳባቸው ወይም የሶስተኛ ወገን የባንክ ሂሳብ ተጠቅመው የተለያዩ የንግድ ግብይቶችና የገንዘብ እንቅስቃሴዎችን እየፈጸሙ መሆናቸውን አረጋግጫለሁ ብሏል። ይህ አሰራር ከግብር ሰብሳቢ ባለስልጣናት ቁጥጥርና ክትትል ለመሸሽ የሚደረግ ተግባር ከመሆኑ በተጨማሪ በዚህ አግባብ የሚፈጸሙ የፋይናንስ ግብይቶችና የገንዘብ እንቅስቃሴዎች የወንጀል ፍሬ ወይም የሽብርተኝነት በገንዘብ ከመርዳት ጋር የተያያዙ ወይም የተገናኙ ሊሆኑ ይችላሉ ሲልም ገልጿል። እነዚህን መሰል ተግባራትን ለመግታትም አስፈላጊው የተቀናጀ እርምጃ እንዲወሰድ ተወስኗል ሲልም አስታውቋል። የፋይናንስ ስርዓትን ጤናማና ታማኝነት እንዲሁም በአጠቃላይ ኢኮኖሚ ደህንነትን ለማስጠበቅ የኢትዮጵያ ብሔራዊ ባንክ ለሁሉም ባንኮች፣ የግል ባንኮች ሂሳቦችና ለንግድና ለህገወጥ ድርጊት የሚጠቀሙ ደንበኞችን አስመልክቶ አስፈላጊ መረጃውን በማደራጀት እንዲልኩ መመሪያ አስተላልፏል።